ሰላም ለእናንተ ይሁን ወገኖች። ባለፈ ጊዜ ከእግዚአብሔር መልካም ዜና ይዤላችሁ መጥቼ የእግዚአብሔርን ቃል አካፍዬላችሁ ነበር። መዳን በክርስቶስ ኢየሱስ በማመን ብቻ ነው በሚል ርዕስ የእግዚአብሔርን ቃል እንደነገርኳችሁ እናንተም ታውቃላችሁ። እንግዲህ መዳን በክርስቶስ ኢየሱስ በማመን ነው በሚለው ርዕስ ላይ ሶስት ነጥቦችን አንስቼ የመጀመሪያውን ተናግሬ ሌላም በተከታይ ቀን አቀርባለሁ ብዬ ነበረ። እንግዲህ መዳን በክርስቶስ ኢየሱስ በማመን ነው ሲባል ከምንድነው የምንድነው? መዳንስ ምንድነው? በሚለው ርዕስ ላይ ሶስት ነጥብ ካነሳዋቸው መካከል የመጀመሪያው ሰው ከእግዚአብሔር በመለየቱ ምክንያት ከዚህ መዳን አለበት አንድ ሐሳብ ነበረ። ሁለተኛ ደግሞ ከእግዚአብሔር ከመለየቱ የተነሳ ከመጣበት የህይወት ፈተና መዳን አለበት የሚል ሁለተኛ ሐሳብ ሲሆን፣ ሶስተኛ ደግሞ ከእግዚአብሔር ከመለየቱ ምክንያት ከመጣበት ፈተና ልድን መፍትሄው ምንድነው የሚለውን ሐሳብ ካስቀመጥኩኝ በኋላ ሶስተኛውን ሐሳብና ሁለተኛውን ሐሳብ በሌላ ጊዜ እንደምነግራችሁ፣ ነገር ግን ያንን የመጀመሪያውን ሐሳብ ከእግዚአብሔር እንዴት እንደተለየ፣ ለምን እንደተለየ፣ ከተለየስ ምንድነው የሆነው የሚለውን ነግራቸው ነበር። ዛሬ ግን ሁለተኛውን ክፍል ከእግዚአብሔር ከመለየቱ የተነሳ የመጣበትን የህይወት ፈተና ልነግራችሁ ፈልጋለሁ። ከዛ በፊት ከእግዚአብሔር ቃል አንድ ስፍራ አነባለሁ። ሕዝቅኤል ምዕራፍ 33 ቁጥር 11 ላይ አብረን እናነባለን። እኔ ሕያው ነኝና ኃጢአተኛው ከመንገዱ ተመልሶ በሕይወት ይኖር ዘንድ እንጂ ኃጢአተኛው ይሞት ዘንድ አልፈቅድም ይላል ጌታ እግዚአብሔር። የእስራኤል ቤት ሆይ ተመለሱ፣ ከክፉ መንገዳችሁ ተመለሱ፣ ስለምንስ ትሞታላችሁ በላቸው ይላል። ስለምንስ ትሞታላችሁ በላቸው ይላል። ማን ነው የሚሞተው? እንዴት ነው የሚሞተው? ለምን ይሞታል የሚለውን ሐሳብ በዚህ ሐሳብ ውስጥ ልነግራችሁ ፈልጋለሁ። ባለፈ ጊዜ እንደነገርኳችሁ የመጀመሪያ ወላጆቻችን የነበሩ አዳምና ሔዋን እግዚአብሔር ሲፈጥራቸው ነፃ ፍቃድ ስለነበራቸው በተሰጣቸው የህልና ነፃ ፍቃድ ተጠቅመው አታድርጉ የተባሉትን በማድረጋቸው ምክንያት እግዚአብሔር እንዳዘነባቸውና እግዚአብሔር ካስቀመጣቸው ከኤደን ገነት ውስጥ እንዳስወጣቸው ከእግዚአብሔር መገኘት ስፍራ ከእግዚአብሔር ህብረት እንደተከለከሉ ነግራችሁ ነበር። ይሄ ብቻ አይደለም። ከአዳም የተወለደ ሁሉ በእነሱ ኃጢአት ምክንያት በጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ ካላመነ በስተቀር ያ ህይወት፣ ያ የመጀመሪያው የአዳም ህይወት በሰው ልጅ ሁሉ ላይ እንዳለ ነግራቸው ነበር። ዛሬ ደግሞ ከእግዚአብሔር ከመለየቱ የተነሳ በህይወቱ ላይ የመጣው ነገር ምንድን ነው፣ የገጠመው ፈተና ምንድን ነው የሚለውን ነገር ልነግራችሁ ፈልጋለሁ። አሁን በዚህ ቦታ እንደነገርኳችሁ ከእግዚአብሔር ከመለየቱ የተነሳ ሰው ትልቅ አደጋ ላይ ወድቋል። ይህ አደጋ መንፈሳዊ ሞት ይባላል። እግዚአብሔር መንፈስ ስለሆነ በኃጢአት የወደቀው አዳማዊ ባህሪ ደግሞ መንፈስ ስለሌለበት የእግዚአብሔር ክብር የሆነው መንፈስ ከሱ ስለተለየ በክርስቶስ ኢየሱስ አምኖ ያልዳነ ሰው በመንፈሳዊ ህይወቱ ሙት ነው። ስለዚህ ከእግዚአብሔር የተለየን ሰው የመጣበት የህይወት ፈተና የመጀመሪያው መንፈሳዊ ሞት ነው። መንፈሳዊ ሞት አደገኛና ሰው የማይነቃበት ሞት ነው። ምክንያቱም መንፈሳዊ ሞት ስጋዊ ሞት አይደለም፣ ወይም አካላዊ ሞት አይደለም። ነፍሱና ስጋው የተለየ ሰው አይደለም። ነፍሱና ስጋው አንድ ላይ ያለ፣ ነገር ግን
በመንፈሳዊ ሕይወቱ የሞተ ሰው ነው ሰው። ስለዚህ በነፍሱና በሥጋው ስላልተለያየ ስላለ በሕይወት ያለው ይመስለውና እግዚአብሔር መንገድ አድርገው እውነት አድርጎ ሕይወት አድርገው በላከው በጌታ በኢየሱስ ክርስቶስ አያምንም። አለው ይላል ግን የለም። ወንድሜ ከመንፈሳዊ ሕይወት ሞት እግዚአብሔር ልታደግ ይፈልጋል። ወደ እሱ እንድትመለስ ይፈልጋል። ምክንያቱም በመንፈሱ የሞተ ሰው መንፈስ ከሆነው ከእግዚአብሔር ጋር መነጋገር፣ መገናኘት፣ ኅብረት ማድረግ አይችልም። በመንፈሳዊ ሕይወት ሞቴ እያለ ነፍስህና ሥጋ ስላልተለያየ በሕይወት እያለ የመሰለ ዛሬ በጨለማ ውስጥ ያለ ሰው፣ ጨለማ የሚጠብቅ ሰው ከብርሃን ጋር ላትገናኝ ከጨለማ ሕይወት ጋር ከሞት ጋር ከዘላለማዊ ሞት ጋር ቃል ኪዳን አድርጌ ያለ ሰው ጌታ ኢየሱስ ክርስቶስ ለምን ትሞታለህ ይላል። እኔ የኃጢአተኛውን ሞት አልሻም፣ ነገር ግን ኃጢአተኛው ከመንገዱ ተመልሶ በሕይወት ይኖር ዘንድ እፈልጋለሁ ይላል። ከመንገድ ተመለስ። ያንተ መንገድ የእግዚአብሔር መንገድ አይደለም። ምክንያቱም በመንፈሳዊ ሕይወት ሙት ነህ። በመንፈሳዊ ሕይወቱ የሞተው ሰው ከእግዚአብሔር ጋር ሊገናኝ ስለማይችል ጥሪ አደርግልሃለሁ፣ ጥሪ አደርግልሻለሁ። በሥጋና በነፍስ አንድ ላይ ስላለ በዚህ ዓለም ውስጥ ግራ የገባ ሰው ያለህ የሚመስል ነገር ግን ሞቴ ያለ ከሞት ጋር ኪዳን አድርጌ ያለ ወደ እግዚአብሔር ቃል ተመለስ። የእግዚአብሔር ቃል እንደዚህ ይላል፣ ለፍጥረታዊ ሰው የእግዚአብሔር ነገር ሞኝነት ነው ይላል። ፍጥረታዊ ሰው ማለት አዳማዊ ሰው ማለት ነው። ወይም ደግሞ በሁለተኛው አዳም በኢየሱስ ክርስቶስ አምኖ ያልተለወጠ ማለት ነው። ፍጥረታዊ ሰው ከአዲስ ሰው ጋር አንድ አይደለም። ማንም በክርስቶስ ኢየሱስ ቢያምን አዲስ ፍጥረት ነው ስለሚል በክርስቶስ ኢየሱስ ያመነ ሰው አዲስ ፍጥረት ሲሆን፣ በክርስቶስ ኢየሱስ ያላመነ ሰው ግን ፍጥረታዊ ሰው ወይም አዳማዊ ሰው ይላል። የእግዚአብሔር ነገር አይገባው። እውነት ጨለማ ይመስለዋል፣ ጨለማ ደግሞ ብርሃን ይመስለዋል። ግራ ገብቶ ነው ያለው። ስለዚህ በምርምር ልትደርስበት የማትችል እምነት በአእምሮ ዕውቀት አይደለም፣ በልብ መለወጥ ነው። በዚህ ዓለም ላይ በብዙ ትምህርቶች ርቄ ብትሆን ትምህርት ጥሩ ነው፣ አእምሮህን ይከፍታል። ልብህን ግን አይከፍትም። ልብህን ግን አይለውጥም። አእምሮህን ብለውጥ ልብህን አይለውጥም። ልቡ ያልተለወጠ እግዚአብሔርን ያልተቀበለ በክርስቶስ ኢየሱስ ያላመነ ልቡ ከእግዚአብሔር የራቀ ሰው በጨለማ ሕይወት ውስጥ ነው ያለው። ስለዚህ መንፈሳዊ ሞት ውስጥ ያለ ሰው የእግዚአብሔርን ቃል በመስማት ወደ እግዚአብሔር ተመለስ። አለበለዚያ የእግዚአብሔር ቃል ለምን ትሞታለህ ሲል ሞት ፊት እንዳለ እየነገረ ነው። ዘላለማዊ ሞት። አንድ ጌታ ኢየሱስ ክርስቶስን የተቀበለ ሰው ስሙ በሕይወት መዝገብ ላይ ይጻፍለታል። በሕይወት መዝገብ ላይ ስሙ ያልተጻፈ ሰው በመጨረሻ ዘመን ከሲኦል ጋር ከሰይጣንና ከተከታዮቹ ጋር ጌታ ኢየሱስ ክርስቶስን ክዶል ከሚኖሩ ጋር ወደ ዘላለም የእሳት ባህር ይጣላል። ይህንን ከመጽሐፍ ቅዱስ አንብብ። ራእይ ምዕራፍ 20 ቁጥር 15 ላይ ስሙ በሕይወት መዝገብ ላይ የሌለ ወደ ጨለማ ተጣለ ይላል። ወደ እሳት ባህር ተጣለ ይላል። የእሳት ባህር ትሉ አይሞትም። የእሳት ባህር እሳቱ አይጠፋም። የእሳት ባህር ለዘላለም የሚኖር ነው። በክርስቶስ ያመኑትን ያላመኑትን የሚበላ
በክርስቶስ ያመኑትን ግን የማይበላ የማይችላቸው እሳት ነው። ይሄ እሳት ወደዚህ እሳት ባህር ከምትገባ ዛሬ እግዚአብሔር ጥሪ እያደረገልህ ያለ ወደ ክርስቶስ እንድትመለስ ይጠይቃለሁ። ፍጥረታዊ ሰው በመንፈስ ሙቴ ያለ ሰው በዚህ ዓለም ተታለ ነው ያለው። ምክንያቱም ዓለማዊ ነገር ከፀሐይ በታች ያለው ቁስ ስለተመቸ በዚህ ሰበብ ተታለ ያለ ሰው የእግዚአብሔር ቃል እንደዚህ ይላል። ማቴዎስ 16 ቁጥር 26 ላይ ሰው ዓለምን ሁሉ ቢያተርፍ ለነፍሱ ቢያጎድል ምን ይጠቅመዋል ይላል? ወይስ ለነፍሱ ቤዛ ምን ይሰጣል ይላል? ይህን ዓለም በብዙ ነገር ልታተርፍ ትችላል። እውነት ነው። ትልቅ ዝና ሊኖር ይችላል። በብዙ ዘንድ በብዙ ሚዲያ የምትታወቅ ሊሆን ይችላል። ዝና ግን አንድ ቀን ይደበዝዛል። ይሄን እንዳትረሳ። ብዙ ታሪኮችን ሰርቴ ሊሆን ይችላል። ብዙ ታሪኮችንም ሰርቴች ሊሆን ይችላል። ታሪክም ይረሳል። ይሄንም አትርሳ። ታሪክ መስራቱ ጥሩ ነው። በዝና መውጣቱም ጥሩ ነው። እንደሚረሱ እንደሚደበዘዙ ግን ማወቅ ይጠበቅብሃል። በዓለም አደባባይ በብዙ መድረኮች ላይ እየተጨበጨበልህ ብዙ ሜዳሊያዎችን ሊሰበስብ ትችላለህ። ያንተ ሜዳሊያ አንድ ቀን በቆሻሻ በጣ ውስጥ ሊወርቅ ይችላል። እውነት ነው የምነግርህ። ለምን? የእግዚአብሔር ቃል እንዲህ ይላል፣ አበቦች ይረግፋሉ፣ ሳርም ይጠወልጋል፣ የእግዚአብሔር ቃል ግን ለዘላለም ጸንቶ ይኖራል ይላል። የማይጠወልግ የማይደርቅ የማይረግፍ የማይጠፋ የእግዚአብሔር ቃል ዛሬ ጥሪ ያደርግልሃል። እግዚአብሔር ልጁን ኢየሱስ ክርስቶስን በኃጢአተኞች ፋንታ እንደ ኃጢአተኛ ያደረገው ኢየሱስ ክርስቶስ በደል ስለሰራ አይደለም። ኃጢአት ያልተገኘበት እንደ ተረገመ ሰው በደረቅ እንጨት ላይ የተሰቀለው ጌታ ኢየሱስ ክርስቶስ አንተ የሕይወት በር ተከፍቶልህ ወደ ዘላለም የእግዚአብሔር መንግሥት እንድትገባ ነው። እረፍት እንዲሆንልህ ነው። ከዚህ ከእሳት ባህር እንድትወጣ ነው። ስለዚህ ከአዳም በወረስከው ሕይወት ያለ ሰው፣ ያልተለወጥክ ሰው፣ በጌታ ኢየሱስ ክርስቶስ ያላመንክ ሰው መንፈስ ቅዱስን አልተቀበልክም። የእግዚአብሔር መንፈስ ከአንተ ጋር የለም። የእግዚአብሔር መንፈስ ከአንተ ላይ የለም። የእግዚአብሔር መንፈስ የሌላቸው ሰዎች ደግሞ የእግዚአብሔር ልጆች አይደሉም። የእግዚአብሔር ልጆች አይደሉም። መጽሐፍ ቅዱስ እንዲህ ይላል፣ በደላችሁ ከእግዚአብሔር ለይቷቸዋል ይላል። በደል ወይም ኃጢአት ከእግዚአብሔር ሰውን ይለያል። ኃጢአት በሰውና በእግዚአብሔር መካከል የተቀመጠ መሰናክል ነው። ኃጢአት ወደ እግዚአብሔር እንዳትቀርብ ያደርጋል። ኃጢአት ያሻሻሃል፣ ወደ እግዚአብሔር እንዳትቀርብ ያደርጋል። ስለዚህ ወንድሜ ጌታ ኢየሱስ ክርስቶስ ኃጢአት ሳያደርግ በአንተ በኃጢአተኛው ፋንታ ኃጢአትን ተሸክሞ በመስቀል ላይ የወጣው አንተ ይሄንን የኃጢአት በርደን ወይም ጫና ከሕይወት ጥለ ጌታ ኢየሱስ ክርስቶስን አምነ የዘላለም የእግዚአብሔር መንግሥት እንድትገባ ነው። ስለዚህ ከመንፈሳዊ ሞት ውስጥ ውጣ ይላል። ሁለተኛ፣ ከእግዚአብሔር የተለየ ሰው የመጣበት የሕይወት ፈተና ተስፋ መቁረጥ ነው፣ ባዶነት ነው። ተስፋ መቁረጥ፣ ባዶነት። ሙሉ ይመስልሃል ያለው ግን ባዶ ነህ። ምክንያቱም ያለ እግዚአብሔር የሆነ ነገር ሁሉ ባዶ ነውና። ተስፋ መቁረጥ በሕይወት ያለ። ተስፋ ያላቸው ማን ናቸው? እግዚአብሔርን በመተማመን የሚጠባበቁ፣ እግዚአብሔርን ተስፋ ያደረጉ። ምክንያቱም ተስፋ አያሳፍርምና። የሰው ልጆች ተስፋ ደግሞ ጌታ ኢየሱስ ነው። እግዚአብሔርን በመተማመን የሚጠባበቁ ይላል እግዚአብሔር ቃል፣ ኃይላቸውን ያድሳሉ ይላል። ኃይላቸው ይታደሳል፣ ይሮጣሉ ይላል የእግዚአብሔር ቃል። አይታክቱም ይላል። ይሄዳሉ ይላል የእግዚአብሔር ቃል። አይደክሙም ነው የሚለው። እግዚአብሔርን ተስፋ ስታደርግ፣ በእግዚአብሔር ስትታመን፣ ጌታ ኢየሱስ ክርስቶስን የሕይወት ጋሻ አድርጌ ስትቀበለው፣ ስትሮጥ
አይታክትህም፣ ስትሄድ አይደክምህም፣ መንገድህም ረጅም ይሆናል። መንገድህም የእግዚአብሔር ልጅ ኢየሱስ ክርስቶስ መንገድ ይሆናል። ኢየሱስ ክርስቶስ የሌለበት መንገድ ውስጥ ከመጓዝ ኢየሱስ ክርስቶስ ካለበት መንገድ ገላ እንድትገባ በጌታ ፍቅር ዛሬ ጥሪ ያደርግልሃለሁ። ምናልባት ኃጢአት፣ ዓለማዊ ነገር፣ ሱሶች፣ የተያዝክበት ብዙ ሰንሰለቶች፣ ቀንበሮች ሊኖሩ ይችላሉ። የእግዚአብሔር ቃል እንደዚህ ይላል፣ እናንተ ደካሞች ሸክማችሁ የከበደባችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ይላል። የሚያሳርፍ የእግዚአብሔር ልጅ ኢየሱስ ክርስቶስን ማመን ብቻ ነው። የሚያሳርፍ እግዚአብሔር በላከው በአንድ ልጁ በክርስቶስ ኢየሱስ በማመን በሚገኝ ሕይወት ብቻ ነው። በሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እንዳይሞት እግዚአብሔር ዓለምን ሁሉ እንዲወዶ አንድያ ልጁን ሰጥቷል ይላል። አንድያ ልጁን ኢየሱስ ክርስቶስን የሰጠ ጌታ፣ ነፍሱንም አሳልፎ የሰጠ ኢየሱስ የሕይወት በር ከፍቶልህ እያለ፣ የዘላለምን ሕይወት ከፍቶልህ እያለ በጨለማ እስራት ውስጥ ለመውደቅ ቃል ኪዳን ገብቴ ያለ ከሞት ጋር በአንተ ላይ ያለውን የሞት ቃል ኪዳን በኢየሱስ ስም አፈርሳለሁ። ሞት ኪዳን አድርጎብሃል። ሲኦል ኪዳን አድርጎብሃል። ባኪ ወንድሜ፣ ባኪ ሽኒ እህቴ ወደ እግዚአብሔር ተመለስ። ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳት የት አለ? ያለው የእግዚአብሔር ልጅ ኢየሱስ ክርስቶስ ሞትን ሰብሮልሃል። ሲኦልን ድል ነስቶልሃል። በክርስቶስ ኢየሱስ በማመን የዘላለም ሕይወት ትቀበላለህ። የዘላለም ደስታ ይኖርሃል። የዘላለም ዕረፍት ይኖርሃል። ከተስፋ መቁረጥ ውስጥ ትወጣለህ። ከባዶነት ሕይወት ውስጥ ትወጣለህ። ከጨለማ እስራት ትወጣለህ። ለምን ከመንፈሳዊነት ጎሌ ትኖራለህ? አንተ ሰው፣ እግዚአብሔር እኮ መንፈስ ነው። የእግዚአብሔር ልጆችም እግዚአብሔርን የሚያመልኩት በመንፈስ ነው፣ በእውነት ነው። የእግዚአብሔር ልጆች መሆናችን የሚታመነው የሚታወቀው በመንፈስ ቅዱስ ስንታተም ነው። በመንፈስ ቅዱስ ውስጥ ስንሞላ ነው፣ ስንጠመቅ ነው። ቃሉ እንደዚህ ይላል፣ ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ ነው የምለው። ለቤዛ ቀን የምትታተምበት የእግዚአብሔር ልጅ መሆኒ የሚታወቅበት የዘላለም ማህተም የትኛውም ኃጢአት ከአንተ ላይ ሊያነሳ የማይችል፣ የትኛውም የዓለም ፍላጎት ከአንተ ላይ ሊያነሳ የማይችል መንፈስ ቅዱስ በአንተ ላይ ያደረገው የዘላለም ኪዳን ማህተም ነው። ስለዚህ ዛሬ ወንድሜ ጥሪ አደርግልሃለሁ። ከዚህ ከዘላለም ሞት፣ ከዚህ ከዘላለም ፍርድ፣ ከዘላለም ጋኔም ለማምለጥ ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስ ተመለስ። ስሚ በሕይወት መዝገብ ላይ ይጻፍልሃል። ራእይ ምዕራፍ 20 ቁጥር 15 ላይ ስማቸው በሕይወት መዝገብ ተጽፎ ያልተገኘ ወደ እሳት ባህር ተጣሉ ይላል። ወደ እሳት ባህር። የእሳት ባህር ቀላል እንዳይመስል፣ ትሉ አይሞትም፣ እሳቱ አይጠፋም። ለዘላለም ነፍሴ ትጨነቃለች። ስጋህን ተው። አንተ ከስጋ ጋር ተስማምተ መንፈሳዊ ነገርን ችላ ብለ ነፍስን ችላ ብለ ያለ ሰው ስጋ ወደ መጣበት ወደ አፈር ይመለሳል። እሱ ይቀበራል። ነፍሲ ግን ለዘላለም ነው የምትኖረው። የምትኖረው ግን ዘላለም ሁለት ቦታ ነው ያለው። ዘላለም በሰማይ ለእግዚአብሔር ልጆች በክርስቶስ ላመኑ የተዘጋጀ ዘላለምና የእግዚአብሔርን ልጅ ላላመኑ ለሰይጣን ተከታዮች የተሰጠ የዘላለም እሳት ባህር አለ። በዛ ውስጥ ወድቀ ነፍሲ ለዘላለም እየተቃጠለች ከምትኖር ወደ ክርስቶስ ኢየሱስ ዛሬ ተመለስ። ቀጠሮ አትስጥ። ነገ ያንተ አይደለም። ከዚህ ሰዓት በኋላ የሚሆነውን ነገር አታውቅም አንተ።
ከዚህ በኋላ የሚሆነውን ነገር የሚያውቅ ሳይንቲስት አይደለም፣ ተመራማሪ አይደለም፣ አዋቂዎች አይደሉም፣ ማንም አይደለም፣ እግዚአብሔር ብቻ ነው። እኔ አላውቅም፣ አንተ አታውቅም ከዚህ በኋላ ያለውን ነገር። ስለዚህ ጊዜ አትስጥ። የመዳን ቀን ዛሬ ነው ይላል የእግዚአብሔር ቃል። ስለዚህ መዳን በክርስቶስ ኢየሱስ በማመን ብቻ ነው። አለበለዚያ ሕይወት የለም። ቃሉ እንዲህ ይላል ዮሐንስ 14:6 ላይ ሕይወቴም እውነቴም መንገዴም እኔ ነኝ ይላል። ከኔ በቀር ወደ አብ የሚመጣ መንገድ የለም ነው የሚለው። በክርስቶስ ኢየሱስ በኩል ካልሆነ በስተቀር ወደ ሕይወት የምትመለስበት በር መንገድ የለም። ይህ የኳስ ሜዳ ስታዲየም እንዳይመስል የእግዚአብሔር መንግስት ብዙ መግቢያ ያለው፣ አጥር ሰብሬ የምትገባ፣ መስኮት ፈልጌ የምትገባ የእግዚአብሔር መንግስት መግቢያ በር ኢየሱስ ክርስቶስ ብቻ ነው። በዚህ ካላመንክስ በስተቀር የዘላለምን ሕይወት ማግኘት አትችልም። እያስፈራራው አይደለም ወንድሜ፣ በክርስቶስ ኢየሱስ እወድሃለሁ። በክርስቶስ ኢየሱስ የተፈጠርክ የእግዚአብሔር እጅ የሰራ እግዚአብሔር መዳኔን የሚፈልግ እኔም ከእግዚአብሔር የተቀበልኩትን መልእክት የማደርሲ የምስራችሁን የምነግሪ ዛሬ ነፍሴና ሥጋዬ ሳይለይ ወደ ሕይወት የሚጠራ የእግዚአብሔር መልእክተኛ ነኝ። ስለዚህ እህቴ፣ ስለዚህ ወንድሜ ወደ እግዚአብሔር ተመለስ። እግዚአብሔር ፊቱን ያበራልሃል። ከሙታን መንደር ውጣ። ያለ ክርስቶስ የሆኑ እግዚአብሔር በላከው በእግዚአብሔር ልጅ የማያምኑ ሙታን መንደር ውስጥ ነው ያሉ። ከሙታን መንደር ውጣ። ክርስቶስ ያበራልሃል። የእግዚአብሔር ልጅ ኢየሱስ ያበራልሃል። ሕይወት ይሆንልሃል። ሰላም ይሆንልሃል። ደስታ ይሆንልሃል። መጽሐፍ ቅዱስ እንዲህ ይላል፣ ለክፉዎች ሰላም የላቸውም ይላል። ምን ክፉ አረኩ ልትል ትችላለህ? ይኸውልህ ወንድሜ፣ ክፋትን የምታውቀው መንፈስ ቅዱስን ስታውቅ ነው። መንፈስ ቅዱስ ክፉ የቱ እንደሆነ ክፉ የቱ እንዳልሆነ ያስታውቃል። መንፈስ ቅዱስን ደግሞ የምትቀበለው ጌታ ኢየሱስ ክርስቶስን ስታምን ብቻ ነው። ጌታ ኢየሱስ ክርስቶስን ያልተቀበሉ መንፈስ የላቸው፣ መንፈስ ቅዱስ የላቸው። መንፈስ ቅዱስ የሌላቸው ሁል ጊዜ የሥጋን ሥራ ይሰራሉ። እግዚአብሔርን የሚያስደስት ነገር አይሰሩ። ጣዖትን ያመልካሉ። ጥላቻ ውስጥ ይኖራሉ። ክርክር ውስጥ ይኖራሉ። አድመኛነት ውስጥ ይኖራሉ። ሥጋው ይሄን ነው የሚያሰራቸው። መለያየት ውስጥ ይኖራሉ። ዝሙት ውስጥ ይኖራሉ። ስርቆት ውስጥ ይኖራሉ። መዳራት ውስጥ ይኖራሉ። ፈራ እግዚአብሔር በላቸው ላይ የለም። መንፈሳዊ ፍሬ በሕይወታቸው የለም። ብትገል ምንም አይሰማህም። ብትሰርቅ ምንም አይሰማህም። ብታመነዝር ምንም አይሰራ። ለምን? መንፈስ ቅዱስ በሕይወት ስለሌለ አይወቅስህም። ተመለስ አይልህም። ከእግዚአብሔር ተለይቴ ነው ያለው። እባክህ ወንድሜ ወደ እግዚአብሔር ተመለስ። መንፈሳዊ ፍሬ ይገኝብሃል። ያን ደስታ ይገኝብሃል። ሰላም ይገኝብሃል። እረፍት ይገኝብሃል። የእግዚአብሔርን እውነት መፈለግ ይገኝብሃል። ከእግዚአብሔር ቅዱሳን ጋር መኖር ሕይወት ይሸታል። ሰላም ይሸታል። ደስታ ይሸታል። ወደዚህ እውነት፣ ወደዚህ ክብር፣ ወደዚህ ሰላም፣ ወደዚህ ደስታ ጠራለሁ። ሁሉ ያልፋል። ከፀሐይ በታች ያለው ነገር ሁሉ ያልፋል። ከንቱ ነው ወንድሜ። ብዙ ነገር ሰብስቤ ምንም አይጠቅምህ። እባክህ ወንድሜ ጥሪ አደርግልሃለሁ። ጌታ ኢየሱስ ክርስቶስን የሕይወቴ ዳኛ፣ የሕይወቴ ፈዋሽ፣ የሕይወቴ ጋሻ አድርጌ ተቀበል። እግዚአብሔርን ክደህ መንፈስ ቅዱስን ክደህ ጌታ ኢየሱስ ክርስቶስን ክደህ ፍጥረታዊ ሰው ብቻ ሆነ ለዘላለም ትኖራለህ። ዛሬን የሚነግርህ ነገር ከመንፈስ ቅዱስ ጋር ካልተገናኘ በስተቀር ምንም አይመስልህም። ቃሉም እንዲህ ይላል፣ ለፍጥረታዊ ሰው የእግዚአብሔር ቃል ሞኝነት ነው ይላል። ሞኝነት ሊመስል ይችላል። አሁን የምነግርህ ሞኝነት አይደለም፣ ሕይወት ነው። እውነቱን ነው እየነገርኩ ያለሁት።
መንገዲን ነው፣ የዘላለምን ዕረፍት ነው እየነገርኩ ያለው። አንድ ቀን በክርስቶስ ኢየሱስ ካመንክ የዘላለም ደስታ፣ የማያልቅ ዕረፍት፣ በሽታ የሌለበት፣ እርግማን የሌለበት፣ ጨለማ የሌለበት፣ ሞት የሌለበት፣ ራብ የሌለበት፣ ራቁትነት የሌለበት፣ ሐዘን የሌለበት፣ 24 ሰዓት የሌለበት፣ ዓመታቶቹ ተቆጥሮ የማያልቁበት፣ የበጉ ፊት ለዘላለም የሚያበራበት ወደ እግዚአብሔር ክብር ትገባለህ። ዛሬ ይህን ቃል ሰምተህ ይህን ድምፅ ሰምተህ ምላሽ የምትሰጥ ሰው ስሚ በሕይወት መዝገብ ላይ ይጻፋል። ስማቸው በሕይወት መዝገብ ላይ የሌለ ወደ እሳት ባህር ሲጣሉ ስሚ በሕይወት መዝገብ ላይ የተጻፈልህ ሰው አንተ ደግሞ ወደ ዘላለም ደስታ፣ ወደ ዘላለም ዕረፍት ትገባለህ። ስለዚህ ከመንፈሳዊ ሞት ውስጥ ውጣ። ስለዚህ ከተስፋ መቁረጥ ውስጥ ውጣ። ስለዚህ ከባዶነት ውስጥ ውጣ። ይህ የሚያልፈው ነገር አታልል ወንድም። ይህ የሚያልፈው ነገር አታልልሽ። በትምህርት ለማወቅ የምትፈልጉ የእግዚአብሔርን እውነት አትሞኙ። በትምህርት ዕውቀት የእግዚአብሔር ነገር መረዳት ይከብዳል። ትምህርት አእምሮ ሊከፍት ይችላል፣ ልብ አይከፍትም። እግዚአብሔር ደግሞ ልብ ይፈልጋል። የሰው ልብ ይፈልጋል። እግዚአብሔር ልብን ለእግዚአብሔር ስጥ። እግዚአብሔር በልብህ ዙፋን ላይ ሊነግስ ይፈልጋል። እግዚአብሔር ልብን ሊይዝልህ ይፈልጋል። የሰው ልጅ ሆይ የእግዚአብሔር ቃል የሰው ልጅ ሆይ አጥብቄ ልብህን ጠብቅ፣ የሕይወት መውጫ ከእርሷ ናትና ይላል። ሰው ክፉ የሚያስበው በልቡ ከልብ ይወጣል ክፋት። አፍ ይናገራል። ከየት አምጥቶ? ልብ ያሰበውን። ልብህን ጠብቅ የሕይወት መውጫ ናትና ይላል። ስለዚህ እግዚአብሔር ልብህን ይፈልጋል። ልብህን ለእግዚአብሔር ስጠው። ተመራምረህ መጽሐፍ ቅዱስን አታውቅም። የእግዚአብሔርን ቃል በሞኝነት ተቀበል፣ ሕይወት ይሆንልሃል። በመንፈስ የተጻፈ በመንፈስ ቅዱስ የመጣ የእግዚአብሔር ቃል በዓለማዊ ትምህርት ልትረዳው አትችልም። በምድር ላይ ብዙ መጽሐፍቶች ተጽፏል። ብዙ ስህተት ይወጣል። አንተ የጻፍከው ሌላው ይተቻል። ሌላው የጻፈውን አንተ ትተቻል። የእግዚአብሔር ቃል በመንፈስ ቅዱስ ኃይል የተጻፈውን በመንፈስ ቅዱስ ምሪት የተጻፈውን መተቸት የሚችል የለም፣ ስህተትም የለበትም። ስለዚህ ከዚህ ከእግዚአብሔር ቃል ጋር ተስማማ። ኢየሱስ ክርስቶስን የግል ዳኛ አድርገህ ተቀበል። ሕይወት ይሆንልሃል። ከዘላለም ሞት ታመልጣለህ። ከመንፈሳዊ ሞት ታመልጣለህ። ከተስፋ መቁረጥ ታመልጣለህ። ከባዶነት ታመልጣለህ። መጽሐፍ ቅዱስ እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ ይላል። ይሮጣሉ አይታክቱም ነው የሚለው። ይሄዳሉ ግን አይደክሙም ነው የሚለው። እግዚአብሔር ጉልበቴን ያድሳል። እግዚአብሔር ሕይወቴን ያድሳል። እግዚአብሔር ሰላሜን ያድሳል። እግዚአብሔር ደስታዬን ያድሳል። ስለዚህ እግዚአብሔርን ታመን፣ በእግዚአብሔር ይመን፣ ወደ እግዚአብሔር ተመለስ። እግዚአብሔር ወደ አንተ መመለስ ይፈልጋል። ለምን ትሞታለህ እያለ ነው እግዚአብሔር። ለምን ትሞታለህ? በክርስቶስ ኢየሱስ ያላመኑ ይሞታሉ፣ የዘላለም ሞት። ነፍሳቸው ወደ እሳት ባህር ትወድቃለች። ይህ ዓለም እኮ አንድ ቀን እንደ ወረቀት ይጠቀልላል። በልጁ በክርስቶስ ኢየሱስ በኩል እግዚአብሔር ዓለምን ይጠቀልላል። ዓለም ተሰብስባ ዛሬ የሚያማምሩ ነገሮች ሁሉ ተሰብስበው እንደ ቆሻሻ መጣያ እሳት ውስጥ ይወርቃሉ። ክርስቶስ ኢየሱስን አምነው ያልተቀበሉም ልክ ከሱ ጋር ወደ እሳት ባህር ይገባሉ። ከዚህ እግዚአብሔር ያስመልጥ። ክብር ለኢየሱስ ይሁን። ይህን ቃል በመስማት ምላሽ መስጠት እፈልጋለሁ። ሕይወቴን ለጌታ አስረክባለሁ። ሁሉም ያልፋል እንደ እግዚአብሔር ቃል። የማያልፈውን ዘላለማዊን የእግዚአብሔርን ቃል ልቀበል፣ በክርስቶስ ልመን፣ ከሞት ላምልጥ፣ ይህንን ቅዱስ ሕይወት ልኑር የምትሉ ሰዎች ከዚህ ቀጥለው ያለውን ጸሎት ከኔ ጋር እንድትጸልዩ አበረታታችኋለሁ።
በጌታ ፍቅር የሚጠይቃችኋለሁ። ስለዚህ በያላችሁበት ስፍራ እጃችሁን ሁለቱን ወደ እግዚአብሔር በማንሳት ይህን ጸሎት ከኔ ጋር ጸልዩ። እግዚአብሔር ሆይ ስለ ዛሬ ቀን አመሰግንሃለሁ። በጌታ በኢየሱስ ክርስቶስ ስም ክብር ላንተ ይሁን። ዛሬ በቃሌ ስላገኘህኝ አመሰግንሃለሁ። ከዛሬ ጀምሮ ሰይጣንን፣ ዓለምን፣ የሥጋን ሥራ ክጃለሁ። ልጅን ኢየሱስ ክርስቶስን ለእኔ እንደሰጠ ኢየሱስ ክርስቶስ ለእኔ እንደሞተ ከሞትም እንደተነሳ አምናለሁ። በኢየሱስ ክርስቶስ አምናለሁ። ስሜን በሕይወት መዝገብ ላይ ጻፍልኝ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን። ክብር ለጌታ ለኢየሱስ ክርስቶስ ይሁን። ይህንን ቃል ከኔ ጋራ የተናገራችሁ ወይም ቃል የገባችሁ ወንድሞችና እህቶች እግዚአብሔር ከዛሬ ቀን ጀምሮ ከዚህ ቅጽበት ጀምሮ አዲስ ፍጥረት አድርጓችኋል። ካሁን በኋላ የነበረባችሁ ኃጢአት በሙሉ ካሁን በፊት የነበረባችሁ ኃጢአት ሁሉ ከእናንተ ላይ ተነስቷል። አሁን አዲስ ሰው ናችሁ፣ አዲስ ፍጥረት ናችሁ። በደሌ ተሰረይቶልሃል። መንፈስ ቅዱስ ለዘላለም የእግዚአብሔር ልጅ አድርጎ አትሟችኋል። ስለዚህ ከዛሬ ጀምሮ እናንተ የእግዚአብሔር ልጆች ናችሁ። እግዚአብሔርን በመከተል ቃሉን በመማር ቃሉን በማጥናት የቅዱሳን ኅብረት በማድረግ ከጌታ ጋር እንድትኖሩ አበረታታችኋለሁ። ምናልባት የእግዚአብሔርን ቃል ለመማር እንደ እግዚአብሔር ቃል ለመኖር የቅዱሳን ኅብረት ስለሚያስፈልጋችሁ በአካባቢያችሁ ወዳሉ ቤተ ክርስቲያን በመሄድ ጌታ ኢየሱስ ክርስቶስን የግል አዳኛችሁ አድርጋችሁ እንደተቀበላችሁ በመናገር ወይ ከፓስተሮች ጋር ወይ ከወንጌላውያን ጋር ወይ ደግሞ ከቤተ ክርስቲያን አገልጋዮች ጋር ተነጋግራችሁ ሕይወታችሁን ከጌታ ጋር እንድትቀጥሉ በጌታ ፍቅር ጋበዝኳችሁ። እግዚአብሔር ይባርካችሁ። በሌላ ቀን በሌላ ርዕስ በቀረው ርዕስ እስከምንገናኝ ድረስ እግዚአብሔር ከእናንተ ጋር ይሁን። ፓስተር አስፋው ቶለሳ እባላለሁ። ጌታ ዘመናችሁን ይባርክ።